የቴል አቪቭ ሰማይ ዛሬ ማለዳ በእሳት ተቀዷል። በአይሁዳውያን ምድር እምብርት የሚገኘው ግዙፉ የመንግስት ቢሮዎች ግቢ ለዓመታት የማይደፈር ተብሎ የሚታሰበው ምሽግ በኢራን የባለስቲክ ሚሳኤሎች ቀጥተኛ ጥቃት ሲጋይ መላው ዓለም በድንጋጤ ተውጧል። ይህ 10ኛው የጥቃት ዙር ተብሎ የተሰየመው የኢራን አጸፋ እርምጃ ቴል አቪቭን ብቻ ሳይሆን በሃይፋ የሚገኙ ወታደራዊ ደህንነት ማዕከላትና ምስራቅ ኢየሩሳሌምን የደም አውድማ አድርጓቸዋል። የኢራን አብዮታዊ ዘብ በይፋ በሰጠው መግለጫ ለዚህ ጥቃት የተጠቀመው ኸይበር የተሰኘው እጅግ አጥፊና ዘመናዊ ሚሳኤሎችን መሆኑን አረጋግጧል። እነዚህ ሚሳኤሎች በታሪክ ለመጀመሪያ ጊዜ የእስራኤልን እጅግ የረቀቁ የአየር መከላከያ ስርዓቶች ሰብረው በመግባት በስልጣን ማማው ላይ ታላቅ ውድመት አድርሰዋል። ስለ ኸይበር ሚሳኤል ስናወራ ስለ ዘመናችን እጅግ አስፈሪ የጥፋት መሳሪያ እያወራ መሆኑን መገንዘብ ያስፈልጋል። የሚሳኤል የኢራን ወታደራዊ ምህንድስና ጥበብ የመጨረሻ ውጤት ነው። እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያለው ሲሆን ይህም ከመካከለኛው ኢራን ተነስቶ መላውን መካከለኛው ምስራቅና የደቡብ አውሮፓን ክፍሎች በቀጥታ የጥቃት ቀጠና ውስጥ ይከታቸዋል። የኸይበር ሚሳኤል ትልቁ ሚስጥር የሚሸከመው የፈንጂ መጠን ነው። ይህ የብረት ግዙፍ በራሱ ላይ እስከ 1500 ኪሎ ግራም የሚመዝን እጅግ ኃይለኛ ፈንጂ የመሸከም አቅም አለው። ይህ ማለት አንድ ኸይበር ሚሳኤል ብቻውን የአንድን ትልቅ የመንግስት ህንፃ መሰረት ነቅሎ ወደ አፈር የመለወጥ አቅም አለው። በቴል አቪቭ የታየው ፍርስራሽ የዚህ ሚሳኤል አውዳሚነት ህያው ምስክር ነው። ጥቃት የተሰነዘረው አሜሪካና እስራኤል በጋራ በመሆን በኢራን ላይ ከፈቱትን የሀገሪቱን የበላይ መሪ አያቶላህ አሊ ሐሚኒን ህይወት የቀጠፈውን መጠነ ሰፊ ወታደራዊ ዘመቻ ተከትሎ ነው። የሐሚኒ መገደል የኢራንን ስርዓት የጀርባ አጥንት የሰበረ ቢመስልም አብዮታዊ ዘቡ ግን መሪያችን ቢሞትም ቃላችን ህያው ነው በሚል በቀልን መርጧል። አሜሪካና እስራኤል የኢራንን የሚሳኤል መሰረቶችና የጦር መርከቦች በቦምብ እያጋዩ ባለበት በዚህ ሰዓት ቴህራን ግን የቀረውን ኃይሏን አስተባብራ ወደ እስራኤል ልብ የሚሳኤል ናዳ እያወረደች ነው። በቴህራን ሰማይ ላይ የሚታየው ጥቁር ጭስና በቴል አቪቭ የሚሰማው የፍንዳታ ድምፅ ዓለም ወደማይታወቅ ጥልቅ ጨለማ መግባቷን የሚያሳዩ ምልክቶች ሆነዋል። የሐሚኒንና የሌሎችን ከፍተኛ መሪዎች ሞት ተከትሎ እስካሁን ድረስ ከ200 በላይ ሰዎች ለህልፈት መዳረጋቸውን የኢራን ባለስልጣናት አስታውቀዋል። ይህ የሰው ህይወት መጥፋት ግን ጦርነቱን ከማስቆም ይልቅ የኢራንን አጸፋዊ እርምጃ ይበልጥ ጨካኝ አድርጎታል። የኢራን ሚሳኤሎችና ድሮኖች በእስራኤል ላይ ብቻ ሳይሆን በመላው የባህረ ሰላጤ ሀገራት በሚገኙ የአሜሪካ ወታደራዊ ካምፖች ላይም እየወረዱ ነው። የሳውዲ አረቢያ ዋና ከተማ ሪያድና የዓለም የንግድ ማዕከል የሆነችው ዱባይ ሳይቀሩ በዚህ ፍጥጫ መሃል የጥቃት ሰለባ ሆነዋል። ይህ ሁኔታ ጦርነቱን ከሁለት ሀገራት ፍጥጫ ወጥቶ መላውን ዓለም በኢኮኖሚና በጸጥታ የሚያናጋ ዓለም አቀፋዊ ቀውስ አድርጎታል። በኢራን የስልጣን ክፍተት ቢፈጠርም ሀገሪቱ በጊዜያዊነት በባለ 3 አባላት የስልጣን ምክር ቤት እንድትመራ ተደርጓል። የ66 ዓመት ዕድሜ ያላቸው አንድ የሃይማኖት አባት የዚህ ምክር ቤት አባል ሆነውም ተመርጠዋል። ይሁን እንጂ የስልጣን ሽግግሩ በባሩድ ጭስ መሃል መሆኑ ሁኔታውን እጅግ አስቸጋሪ አድርጎታል። ከዋይት ሃውስ የወጡ መረጃዎች እንደሚያመለክቱት ይህ አዲሱ የኢራን አመራር ከአሜሪካ ጋር ለመነጋገር ፍላጎት እንዳለው በስውር ፍንጭ ሰጥቷል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በመጨረሻ ለመነጋገር ፈቃደኛ ቢሆንም ለአሁኑ ግን ወታደራዊ እርምጃው ያለምንም መቆራረጥ ይቀጥላል በማለት ጥቃቱን አፋፍመውታል። ትራምፕ እንደሚሉት ከሆነም ይህ ዘመቻ ኢራን የኒውክሌር ጦር መሳሪያ እንዳትጠቀም ለማድረግ የተወሰደ የመጨረሻውና ብቸኛው አማራጭ ነው። በሊባኖስ ተራራማ ምሽጎች ውስጥ የሚሰማው ያ የሐዘንና የቁጣ ድምፅ ዛሬ የቀጠናውን የሰላም ተስፋ ለአንዴና ለመጨረሻ ጊዜ ያጨለመ ክስተት ሆኗል። የሄዝቦላህ የበላይ መሪ ሼክ ናኢም ቃሲም በታላቅ ሐዘን ተውጠው ነገር ግን እጅግ በሚያስፈራ የቁጣ ስሜት በአልመናር ቴሌቪዥን መስኮት ብቅ ብለዋል። የቃሲም ጥቁር ጥምጣምና የተቆለፈው ድምጻቸው ለዓመታት በአባትነትና በመሪነት ይመለከቱት የነበረው የአያቶላህ አሊ ሐሚኒ መገደል በቡድኑ ላይ የፈጠረውን ትልቅ ስብራት ያሳያል። ሆኖም ይህ ሐዘን ወደ ሽንፈት ሳይሆን ወደማይታወቅና እጅግ አውዳሚ ወደሆነ የመጨረሻው አጸፋ መቀየሩን መሪው ለዓለም አውጀዋል። ናኢም ቃሲም ለኢራን ህዝብና ለአብዮታዊ ዘቡ ባስተላለፉት መልእክት የታላቁ መሪ ደም በእስራኤልና በአሜሪካ ላይ የሚዘንብ የእሳት መዓት ይሆናል ሲሉ የመላው የሺህ ዓለም ታጣቂዎች ወደ ሙሉ ጦርነት እንዲገቡ ትዕዛዝ አስተላልፈዋል። ይህ የሄዝቦላ መሪ ዛቻ በንግግር ብቻ የተወሰነም አይደለም። ናኢም ቃሲም የመከላከያ ግንባሩ ወይም አክሲስ ኦፍ ሬዚስተንስ ከአሁን በኋላ የሚመራው በዲፕሎማሲያዊ መመሪያዎች ሳይሆን በደም በቀል እንደሆነ ግልጽ አድርገዋል። ሄዝቦላ በእስራኤል ሰሜናዊ ክፍል ላይ የጀመረውን የሚሳኤል ውርጅብኝ ይበልጥ እንደሚያፋጥነውና ቴል አቪቭን የሞት ቀጠና እንደሚያደርጋት ምሏል። የአዋጅ
እንደወጣው እስራኤል በቤይሩትና በደቡብ ሊባኖስ ላይ የአየር ድብደባዋን ባጠናከረችበትና የሊባኖስ መንግስት ራሱን ከሄዝቦላ ጥቃት ለማግለል በሚታገልበት እጅግ አስቸጋሪ ወቅት ላይ ነው። ናኢም ቃሲም ግን ሊባኖስና ኢራን የአንድ አካል ሁለት ክፍሎች ናቸው፣ ሐሚኒን መግደል ሄዝቦላህን መግደል ነው በማለት ቡድኑን እስከ መጨረሻው የደም ጠብታ ድረስ ከአሜሪካና ከእስራኤል ጋር እንደሚፋለም ቃል ገብቷል። ይህን ተከትሎ በሰሜን እስራኤል የታየው ትዕይንት ጦርነቱ ወደ አዲስና አስፈሪ ምዕራፍ መሸጋገሩን ያረጋግጣል። በመቶዎች የሚቆጠሩ የሄዝቦላህ ሮኬቶችና ድሮኖች በአንድ ጊዜ ወደ እስራኤል ከተሞች ተወንጭፈዋል። የእስራኤል አይረንዶም መከላከያ ስርዓት በሰማይ ላይ የሚፈጥረው ብልጭታም የሌሊቱን ጨለማ በቀን ብርሃን ለውጦታል። ሆኖም የጥቃቱ ብዛትና ኃይለኝነት የመከላከያ ስርዓቱን አቅም እየተፈታተነው ይገኛል። በሃይፋና በነሃሪያ ከተሞች የሚሰማው የማያቋርጥ የፍንዳታ ድምፅ ህዝቡን ወደ መሬት በታች መጠለያዎች እንዲሰደድ አስገድቶታል። ናኢም ቃሲም ይህ ገና የቁጣችን መጀመሪያ ነው ማለታቸው ሄዝቦላህ ለዓመታት ሲያከማቻቸው የቆዩትን እጅግ ዘመናዊና ርቀው የሚጓዙ ሚሳኤሎችን ገና ወደ ስራ እንዳላስገባቸው አመላካሽ ነው። በዋሽንግተን በኩል ያለው ምላሽ ግን ይበልጥ ጠንካራ ሆኗል። ፕሬዝዳንት ዶናልድ ትራምፕ የናኢም ቃሲም ዛቻን ተከትሎ በሰጡት መግለጫ ማንኛውም በአሜሪካ ዜጎችና ጥቅሞች ላይ የሚሰነዘር ጥቃት የሊባኖስንና የኢራንን መጥፋት ያፋጥነዋል ሲሉ አስጠንቅቀዋል። ትራምፕ ሄዝቦላህን እንደ ሽብር መሳሪያ በመፈረጅ አሜሪካ በእስራኤል ላይ የሚሰነዘሩ ጥቃቶችን ለመመከትና አጸፋ ለመስጠት የባህርና የአየር ኃይሏን በሙሉ አቅም እንደምታሰማራ አረጋግጠዋል። የአሜሪካ የደህንነት ተቋማት እንደሚጠቁሙት ከሆነ ሄዝቦላህ የሐሚኒ ሞት ለመበቀል ሲል በሜዲትራኒያን ባህር ላይ በሚገኙ የአሜሪካ የጦር መርከቦች ላይ ራስን የማጥፋት የድሮን ጥቃቶችን ሊሰነዘር እንደሚችል ስጋት አለ። ይህ ደግሞ አሜሪካን በቀጥታ ወደ ምድር ውጊያ ሊያስገባት የሚችል አደገኛ ሁኔታን ይፈጥራል። የሊባኖስ ህዝብ አሁን በሁለት እሳት መካከል ተቆልቶ ይገኛል። በአንድ በኩል የሄዝቦላህ የጦርነት ጥሪ፣ በሌላ በኩል ደግሞ የእስራኤል አውዳሚ የአየር ድብደባ ሀገሪቱን ወደ ፍርስራሽነት እየለወጣት ነው። የቤይሩት ዓለም አቀፍ አየር ማረፊያ በተኩስ ልውውጡ ምክንያት ስራውን ያቆመ ሲሆን በሺዎች የሚቆጠሩ ዜጎች ወደ ሶሪያና ወደ ሌሎች አካባቢዎች በመሰደድ ላይ ናቸው። ናኢም ቃሲም ግን መስዋዕትነት የነጻነት ዋጋ ነው በማለት ህዝቡ ለከፋው ጦርነት እንዲዘጋጅ እየቀሰቀሱ ነው። የሊባኖስ መደበኛ ጦርና መንግስት ሁኔታውን ለመቆጣጠር አቅም ያጡ ይመስላል። ሄዝቦላህ በሀገሪቱ ላይ ያለው ወታደራዊና ፖለቲካዊ በላይነት ሊባኖስን የኢራን ያጸፋ እርምጃ ዋነኛ መነሻ አድርጓታል። የጦርነቱ ጂኦፖለቲካዊ ተጽዕኖ አሁን ወደ ቀይ ባህርና ወደ ባቢል መንደብ ተስፋፍቷል። በየመን የሚንቀሳቀሱት ሁቲዎች የናኢም ቃሲምን የቃል ኪዳን ጥሪ ተቀብለው በአካባቢው በሚያልፉ የአሜሪካና የእስራኤል የንግድ መርከቦች ላይ የሚሳኤል ናዳ እያወረዱ ነው። ይህ የተቀናጀ ጥቃት የዓለምን የንግድ መስመር ሽባ ያደረገ ሲሆን የነዳጅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ እንዲንራ አድርጓል። የዓለም መሪዎች በጄኔቫው የድርድር ጠረጴዛ ላይ ሰላም ለመፈለግ ቢሞክሩም በናኢም ቃሲም የሚመራው የመከላከያ ግንባር ግን ድርድር የሚባል ነገር ከእንግዲህ አብቅቷል የሚል ግልጽ አቋም ይዟል። ዓለም አቀፉ ማህበረሰብ አሁን የቆመው በታላቅ የጥፋት አፋፍ ላይ ነው። ስለ ሄዝቦላህ ሚሳኤል አቅም ስናነሳ ናኢም ቃሲም የሚመኩባቸው ፋታህ 110 እና ዘልፋቅር የተባሉትን የረዥም ርቀት ሚሳኤሎች መጥቀስ ያስፈልጋል። እነዚህ ሚሳኤሎች በከፍተኛ ትክክለኛነት የእስራኤልን ስልታዊ ተቋማት የመምታት አቅም ያላቸውና የጦርነቱን መልክ ሊቀይሩ የሚችሉ ናቸው። እስራኤል የሐሚኒ መገደል ተከትሎ የኢራንን የአየር መከላከያ አዳክም ያለው ብትልም ሄዝቦላ ግን አሁንም በሊባኖስ ተራራዎች ውስጥ የተቀበሩ በሺዎች የሚቆጠሩ ሚሳኤሎች እንዳሉት ይገመታል። ናኢም ቃሲም እጃችን ገና ወደ ቃተው አልደረሰም ማለታቸው ወደፊቱ የሚጠበቀው ጥቃት ምን ያህል አሰቃቂ ሊሆን እንደሚችል ማሳያ ነው። የመካከለኛው ምስራቅ ታሪክ አሁን በአንድ ሰው ሐዘንና በብዙዎች በቀል መካከል ተወጥሮ ይገኛል። የአያቶላህ አሊ ሐሚኒ መወገድ የስርዓቱን መፈራረስ ያመጣል ተብሎ ቢታሰብም የናኢም ቃሲም ንግግር ግን ተቃራኒውን እያሳየ ነው። የሄዝቦላህ ጽናትና የኢራን አብዮታዊ ዘብ በቀል ተዳምሮ ቀጠናውን ወደማይወጣበት የደም አዙሪት ውስጥ ከተውታል። ፕሬዝዳንት ትራምፕና ቤንያሚን ኔታንያሁ የፈለጉትን ወታደራዊ ስኬት ቢያገኙም የዚህ ስኬት ዋጋ ግን መላውን ዓለም የሚያናጋ ጦርነት ሊሆን እንደሚችል የወቅቱ ክስተቶች ይመሰክራሉ። ታሪክ ባንክሮ እየተመለከተ ነው። የናኢም ቃሲም የሐዘን መግለጫ ደግሞ ወደፊት ለሚመጣው ታላቅ እሳት መለኮሻ ክብሪት ሆኗል። ዓለማችን ዛሬ ከእንግዲህ እንደ ትላንቱ አትሆንም። አዲስ እና አስፈሪ ታሪክ ምዕራፍ በሊባኖስ ምሽጎች ውስጥ ተጀምሯል። በቤይሩት ጎዳናዎች ላይ የሚታየው ድቅድቅ ጭስና የሚሰማው የማያቋርጥ የሳይረን ጩኸት የአንድን ታላቅ ቀጠና የኃይል መቃብር እየቆፈረ ያለ ይመስላል። ናኢም ቃሲም በንግግራቸው ማጠቃለያ ላይ ድል የመጨረሻው መድረሻችን ነው ቢሉም የጥፋቱ መጠን ግን ከዚያ በላይ ገዘፈም ነው። አሜሪካና እስራኤል ለኢራን የነበራ
የነበራቸው ትዕግስት ማለቁንና ቋንቋቸው ወደ ኃይል መቀየሩን ያረጋገጠው የሐሜኒ ግድያ አሁን በሄዝቦላ በኩል ለሚሰነዘረው አውዳሚ አጸፋ መንገድ ከፍቷል። እያንዳንዱ የሚተኮስ ሚሳኤል፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የመሪዎች ውሳኔ የወደፊቱን የሰው ልጅ ታሪክ እየቀረጸ ነው። የዓለም ኢኮኖሚ የልብ ትርታ የሆነው የሆርሙዝ የባህር ወሽመጥ አሁን የሞት ጸጥታ ሰፍሮበታል። በየቀኑ 20 ሚሊዮን በርሜል ነዳጅ የሚያልፍበት ይህ ስልታዊ የውሃ መስመር በተግባር ተዘግቷል። ምንም እንኳን ኢራን ወሽመጡን በይፋ አልቆለፍኩም ብትልም የኢንሹራንስ ኩባንያዎች ግን በወሽመጥ ውስጥ ለሚያልፉ መርከቦች የሚሰጡትን ዋስትና ሙሉ በሙሉ ሰርዘውታል። የኢንሹራንስ ክፍያው ባለፉት 6 ዓመታት ታይቶ በማይታወቅ ሁኔታ በመናሩ የንግድ መርከቦችና ታንከሮች ጉዟቸውን ለማቆም ተገደዋል። በአሁኑ ወቅት በኦማን ባህርና በፋርስ ባህረ ሰላጤ ዳርቻዎች በመቶዎች የሚቆጠሩ መርከቦች ቆመው ይታያሉ። ይህ ሁኔታ የዓለምን የነዳጅ ዋጋ ወደማይታሰብ ደረጃ የሰቀለው ሲሆን በሩቅ ሀገራት በሚገኙ ዜጎች ሕይወት ላይ የኑሮ ውድነትና የኢኮኖሚ ድቀት እያስከተለ ይገኛል። የጦርነቱ ነበልባል ወደ ሊባኖስም ተሻግሯል። የኢራን የቅርብ አጋር የሆነች ሄዝቦላ እንደ አውሮፓውያኑ አቆጣጠር በኖቬምበር 2024 የተደረገውን የተኩስ አቁም ስምምነት በመጣስ በእስራኤል ሰሜናዊ ክፍል ላይ መጠነ ሰፊ ሮኬት ጥቃት ከፍቷል። ይህ ሄዝቦላ ወደ ጦርነቱ መግባቱን የሚያበስር የመጀመሪያው ታላቅ እርምጃ ነው። እስራኤልም በበኩሏ ለዚህ ጥቃት ምላሽ ለመስጠት በሊባኖስ ዋና ከተማ ቤይሩት ላይ የከበደ የአየር ድብደባ ፈጽማለች። በቤይሩት ቢያንስ 31 ሰዎች ሲገደሉ ከ140 በላይ የሚሆኑት ደግሞ ቆስለዋል። የሚጎርመው ግን የሊባኖስ መንግስት ራሱን ከሄዝቦላ ጥቃት በማግለል የቡድኑን አባላት በቁጥጥር ስር እንዲውሉ ማዘዙ ነው። ይህ በሊባኖስ የውስጥ ፖለቲካ ውስጥ የታየው ስንጥቅ ጦርነቱ ምን ያህል ቀጠናዊ ትስስሮችን እየበጣጠሰ መሆኑን ያሳያል። የእስራኤል ጦር ኢታማዦር ሹም ኢያል ዛሚር በሄዝቦላ ላይ የሚደረገው የማጥቃት ዘመቻ ተጠናክሮ እንደሚቀጥልና የእስራኤል ደህንነት እስከሚረጋገጥ ድረስ ወደ ኋላ እንደማይሉ አስታውቋል። በኢራን በእስራኤልና በሊባኖስ ከተሞች ላይ የሚሰማው የፍንዳታ ድምፅ የዲፕሎማሲ ዘመን ማብቃቱን የሚያበስር አስፈሪ ጦርነት ሙዚቃም ይመስላል። የኢራን ሃይበር ሚሳኤሎች በቴል አቪቭ የመንግስት ቢሮዎች ላይ ሲያርፉ በዋሽንግተን ያሉት የደህንነት ባለሙያዎች አሜሪካ በቀጥታ ወደ ምድር ወራ ልትገባ ትችላለች የሚል ስጋት አላቸው። እያንዳንዱ ሰከንድ ለሰው ልጅ ታሪክ ወሳኝ ነው። የሆርሙዝ ወሽመጥ ዝምታ፣ የነዳጅ ዋጋ መናር እናም በየከተማው የሚፈሰው የንጹሃን ደም ዓለም ወደ ሶስተኛ ዓለም ጦርነት እያመራች መሆኑን ያመላክታሉ። የኢራን ሃይበር ሚሳኤል አደገኝነት ከፈንጁ መጠን ባለፈ በራሱ ላይ በተገጠመለት የረቀቀ የመሪነት ስርዓት ላይም ጭምር ነው። የሚሳኤል ወደ ባህር ወለል ወይም ወደ መሬት በሚቃረብበት ወቅት በውስጡ ያለው የኤሌክትሮኒክስ አእምሮ በከፍተኛ ፍጥነት መስራት ይጀምራል። በባህሩ ላይ የሚንሳፈፉትን መርከቦች ወይም በመሬት ላይ ያሉትን ህንፃዎች በጥንቃቄ በመለየት በትክክል ሊመታ ያሰበውን ኢላማ ይመርጣል። ይህ የመለየት ብቃት ሚሳኤሉ በከፍተኛ ፍጥነት ላይ ያለ እንኳ ኢላማውን እንዳይስት ያደርገዋል። መርከቡ ወይም ተሽከርካሪው የቱንም ያህል ፍጥነት ቢጨምር ወይም አቅጣጫውን ቢቀይር ሃይበር አቅጣጫውን በበረራ ላይ እያስተካከለ ይከተለዋል። ይህ ቴክኖሎጂ ኢራን በሳይንስና በምህንድስና ረገድ የደረሰችበትን ከፍተኛ ደረጃ የሚያመላክት ነው።